ሰላም ጤና ይስጥልኝ ውድና የተከበራችሁ የመሲ ቲዩብ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛልኝ። ዛሬ እንግዲህ ፍርኖ ዱቄት እንጀራ ነው የምናሳያችሁ። ይኸው እዚህ ጋር እርሾ እየበጠበጥኩኝ ነው። ትንሽዬ ዱቄትና የፍርኖ ዱቄት እና እንትን እርሾን ትበጠብጡታላችሁ ማለት ነው። በጥብጣችሁ አሳድራችሁ እንደዚህ ይሆናል ማለት ነው። ከዛ በኋላ ይሄ አሁን እያቀረርኩት ነው በጥብጬ ስላሳደርኩት። ከዛ ዱቄት አምሳችሁ የታመሰውን ዱቄት ከእርሾ ጋር አድርጋችሁ እንደዚህ ታቦኩታላችሁ ማለት ነው። እሽት አድርጋችሁ ማቦካት ይፈልጋል። ከዛ ወደዛው ነው የምታቀጥኑት። ከዛ በኋላ እንደዚህ አቅጥናችሁ እንትን ትሉታላችሁ ማለት ታስቀምጦታላችሁ። ልክ ኩፍ ሲል ከዛ ከቦካ በኋላ እንደዚህ ነው የሚሆነው። ከዛ በኋላ መጋገር ነው ማለት ነው። እንጀራውን ኩፍ ሲልላችሁ ማለት ነውና በእርሾውን በጥብጣችሁ አሳድሩ። ዱቄቱን አምሱት፣ አሽታችሁ አብኩት እና የሚገርም እንጀራ ነው የሚሆንላችሁ። በያላችሁበት ሰላማችሁ ይብዛልኝ። መሲ ዩቲዩብ ቻናልን ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ቪዲዮ ሲረዝምባችሁ እንዳይሰለቻችሁ ብዬ ነው አጠር ያረኩትኝ። ሰርታችሁ ተጠቅማችሁበት እንደምታመሰግኑ ተስፋለኝ። አስተያየታችሁን ኮሜንት ላይ ያስቀምጡልኝ። ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ ሆኖ አያችሁት እንዴት እንደሚያምር እንጀራው። በጣም የሚያምር እንጀራ ነው። በጣም ቆንጆ እንጀራ ነው እላችኋለሁ። የፍርኖ ዱቄት እንጀራ አይመስልም። የምር የማኛ የነጭ ጤፍ እንጀራ ነው የሚመስለው። በያላችሁበት ሰላማችሁ ይብዛልኝ። ሰላም ሁኑ።